ሳፋሪኮም እና ወርልድ ባንክ ኢትዮ ቴሌኮም ላይ ክስ አቅርበዋል። ያቀረቡት አኪዜሽን ደግሞ ቀላል አይደለም። እንደሌላው ዙሪያ ጥምጥም አልሄድም። በአጭር አማርኛ ሳፋሪኮም ለምንድን ነው ኢትዮ ቴሌኮም ዋጋ የማይጨምረው? እያዋጣን አይደለም ነው የሚሉት። አንደኛው ክሳቸው እሱ ሲሆን፣ ሁለተኛው ደግሞ እንደዚህ አይነት ኢንፍራስትራክቸሮችን እና የተለያዩ ነገሮችን ከኢትዮ ቴሌኮም ተከራይተው ነው የሚጠቀሙ ሳፋሪኮሞች፣ እሱም ተወዶብናል ነው የሚሉት። እነዚህን ሴል ታወሮችና ሌሎች ኢንፍራስትራክቸሮችን የሚከራዩበት ዋጋ ውድ ሆኖ ሳለ ኢትዮ ቴሌኮም ደግሞ እነዚህን ሰርቪሶች በርካሽ ዋጋ እያቀረበ ስለሆነ ዋጋ መወዳደር አልቻልም። በዚህ ምክንያት በጣም ኪሳራ ውስጥ እየገባን ነው ያለ ነው የሚሉት። የኢትዮ ቴሌኮም ሲኢኦ ፍሬዎስ ደግሞ ምን ትላለች? እኛ ዓላማችን ፕሮፊት ሳይሆን ዝቅተኛ ገቢ ላለው ሕዝብ አፎርደብል በሆነ ዋጋ እነዚህን ሰርቪሶች ማቅረብ ነው ብላለች። እኔ ከዚህ ሁሉ በላይ እየገረመኝ ያለው የወርልድ ባንክ ጉዳይ ነው። ከዚህ በፊት የነዳጅ ድጎማ ይነሳ ተባለ፣ ተነሳ። ዶላር ፍሪ ማርኬት ይሁን ተባለ፣ ሆነ። አሁን ደግሞ በኢትዮ ቴሌኮም በኩል ተመቷል። ኤግዛክትሊ መጥፎ ነገር ነው እያልኩ ሳይሆን ጀስት ምን ያክል ወደ ኢንተርናል ነገር ገብተው ተጽዕኖ መፍጠር እንደሚችሉ ለመናገር ያክል